ቤተክርስቲያን ቄስና መነኩሴ የሚያስተምሩን አልፈልግም። ተግባብተናል። ታዲያ እኮ ላሳይሽ መጽሐፉን ነው አይደል የምትፈልጊው? በሐዋርያት እኮ የተጻፈው እኮ በሐዋርያት እኮ የተጻፈው እኮ ቃል እኮ ነው አይደለም? ሌላ ነገር አለ እንዴ? እሱን ነው የፈለኩት እኔ። አሳየኝ እኮ ታዲያ ታገሻ እያነበብኩ እያሳየሁሽ እኮ ነው። ያነበብከው ዮሐንስ 1:1 ከሆነ ቆይ አዳምጥ። ዮሐንስ 1:1 ከሆነ ያነበብከው ቃልም እግዚአብሔር ነበር ብሎ ደምድሟል። ኢየሱስን እግዚአብሔር ያለው ማንም ሐዋርያ ስለሌለ ዮሐንስ 1:1 መረጃ ሊሆን አይችልም። ተግባብተናል። ይኸውልሽ ቆይ አዳምጪኝ አንዴ እሺ እማዬ። ይኸውልሽ አሁን እየወረድኩልሽ ነው። ከዛ ወደ ሐዋርያቶቹ መነሻውን እኮ ነው እያሳየሁሽ ያለው። ከዛ ወደ ሐዋርያቶቹ እንሄዳለን። ምንም ችግር የለውም። እና ለመስማት ፈቃደኛውን እሺ ቃልም እግዚአብሔር ሆኗል ብሎ ዘጋው አልሽኝ። ኦኬ። ከዛ ወረድ ስትይ 14 ላይ ቃልም ስጋ ሆነ ከአንድ ዘሎ 14 የለም ወገናችን፣ እዚህ ጋር አዳምጥ። አንድን ዘሎ 14 የለም። እዛው አንድ ላይ በአራት ነጥብ ዘግቶታል። በቋንቋ ውስጥ ማንኛውም ቋንቋ ውስጥ ስርዓተ ነጥብ አለ። የስርዓተ ነጥብ ዋና ዓላማው መልእክቶች እንዳይደበላለቁ ስለሆነ ዮሐንስ 1:1 ላይ ቃል ነበር። ፕሊስ አዳምጥ። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ በአራት ነጥብ ዘግቶታል። ተግባብተናል። ቃልም ነበረ፣ እግዚአብሔር ነበረ። ኢየሱስን እግዚአብሔር ያለው ሰው ደግሞ የለም ከሐዋርያት። ስለዚህ ቃል እግዚአብሔር ነው። ጴጥሮስ ብትል፣ ያዕቆብ ብትል፣ ጳውሎስ ብትል ኢየሱስን እግዚአብሔር ነው የሚል እውቅና አልሰጡትም። ስለዚህ ዮሐንስ 1:1 ለኢየሱስ አይደለም። ተግባብተናል። እዚህ ጋር ልብ የምትለው ምንድን ነው? አዳምጥ፣ ልጨርስልህ ፕሊስ አዳምጥ። ቤተክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያለች ታስተምራለች። ያን ኢየሱስ እግዚአብሔር ነው እያለች ታስተምራለች። ይህንን አስተምሮ ከየት ነው ያገኘችው? የትኛው ሐዋርያ ነው ኢየሱስን እግዚአብሔር ወልድ ነው እያለ ያስተማረው? ከሐዋርያት ካልተገኘ ኢየሱስ እግዚአብሔር ነው የሚለው የተገኘ ምንድን ነው? ከመነኮሳትና ከቀሳውስት የተገኘ ዶግማና ቀኖና እንጂ ከሐዋርያት የተገኘ አስተምሮ አይደለም። ሲስተር እኔ አሁን ቀሳውስት ምናምን የምትይውን ተይውና እኔ ስለ ቃሉን ነው እያወራሁሽ ያለው። በጣም ጥሩ፣ በቃሉ እንስማማለን። ሀዩ መዳም እየተጣራች ነው። ሀዩ አለሽ? በቃሉ እንስማማ ካልሽኝ እና ከሰማሽ አለሁ በስዬ ሰሚ ለበይክ ውዴ፣ ማዳም እየተጣራች ነው። ደርሼ መጣሁ። እሺ